በእናትሽ እኔ ምን አውቃለሁኝ? መቼም እንደዚህ ዘነጠ ከቤት ወጥተ 200 ብር ልትሞጨልፈኝ እንዳይሆን። ድፍን 200 ብር መና ሲሳይ ነው ከሰማይ ይወርደልኝ እንዴ! ይሄ አይደብረውም እንዴ ነው ወይስ ሳያውቅ ነው የረገጠው? በ168 ብሩ 300 ደቂቃዬን ገዝቼ ሲቪዬን በትናለሁ። በቀረው ቁርሴን በበላ። ወይ ጉድ! እሻውን በምን አባቴ ነው ጣፎ ድረስ የሚሄደው? አረ የሆነ ሲያዩት ያለው የሚመስል ችስታ ብር ላይ ቆሞበታል። ምን ይሻላል? ያምራል። እስኪ ፎቶ ላኪልኝ በእናትሽ። ወይ ጉድ! ወይ አያምር ወይ አያፍር ልብስ ብቻ። እንደውም ሳየው ሌባ ሳይሆን አይቀርም። የጫማው ብራንድ ምንድነው? አረ ምን ብራንድ አለው? የሆነ ልሙጥ ስኒከር ነገር ነው። እንዲህ ፏ ብዬ ሲያየኝ ሰው ሁሉ ያለኝ ነው መስሎ። ግን እስከ መቼ ነው እንደዚህ የምቀጥለው? እማቃቸውን በሙሉ ቀፈልኳቸው፣ ገረብኳቸው፣ ሰለስኳቸው። ውይ በእናትሽ ቸግሮት እኮ ይሆናል። እና እኔ ሲቸግረኝ ነው እንጂ 200 ብር ጣልኩ ብዬ 40 ደቂቃ የምቆም ልጅ። ታዲያ ወይ ለምን አትካፈሉ? ማን ያካፍለን? እቺ ልጅ ምን ነው ገገመች? አትፋታኝም እንዴ? ስንት ታክሲ ነው መጥቶ ሄደው ነው? እሷም እንደኔ ባዶ እጇን ይወጣችሁ። እስኪ በእናትሽ ቪዲዮ ኮል አርጊና ሳይ። ወይ ሜሊ በእናትሽ አታዩ? ሲቪል ኢቨንትን እየወጣ እኮ ነው። በቃ እኮ ምንም ብር የለውም ማለት እኮ ነው። ለምን አንቺ ያገኘሽውን እድል በሙድ እንዲሰማ አታደርጊው? እንዴት አድርጌ? ለኔ ንገሪኝ። ስሚ እዛ ተመዘገብኩ እኮ። ምኑን? ኤዲቲንግ ነው። ኦንላይን ልማር ነው ብዬሻል ነበር። እቺ በምንሽ ኮምፒውተር ከየት ታመጫለሽ? እነሱ እኮ አሁን ትምህርቱን 2 ነገር ጨምረውበታል። አንደኛ በስልካችን እንዴት ቪዲዮ ኤዲት ማድረግ እንደምንችልና በዛ ላይ ደግሞ ቲክቶክ ከፍተን እንዴት ቪው ማግኘት እንደምንችል እያስተማሩ ነው እኮ። ስለዚህ በቃ በስልኬ ቲክቶክን መማር ጀምሬያለሁ። እና ዛሬ ትጋብዥኛለሽ? እባክሽ እኔ ለራሴ 200 ብር ነው ያለኝ። ቀልደኛ። አይዞ እንደዚህ ግራ የገባህ መስመር ውስጥ እስክትገባ እኮ ነው። እንዳንተ ብዙ ወጣቶች ወዴት እንደሚሄዱ ግራ ገብቷቸዋል። ከነቃንበት ግን ጊዜው የብርሃን ነው። አንተንና መሰል ወጣቶችን ለማገዝ በዚህ ክረምት ልዩ እድል አዘጋጅተናል። ቲክቶክ ላይ እንዴት ቪዲዮ ሰርተው ቫይራል መውጣት እንደሚችሉ አልጎሪዝሙን፣ የቪዲዮ አሰራሩን፣ ኤዲቲንጉን እንዲሁም የአዶቤ ፕሪሚየር ፕሮ ኤዲቲንግን ጨምሮ ኦንላይን በአማርኛ ሁሉንም ትምህርቶች እያስተማርኩ ነው። 3ቱን ትምህርቶች በአንድ ዋጋ እሱንም 50% ተቀንሶ የክረምቱ ቅናሽ ሳያልቅ ዛሬ ተመዝግበው ዛሬ መማር ይጀምሩ። በ0973 35 77 77 ደውሉና አዲሱን ምዕራፍ ጀምሩ። ለመመዝገብ ሊንክና ስልክ ባዮ ላይ አለላችሁ። ይሄ ለካርድ ይሆንልሃል። ብሩ ልቀቅላት ሲል